ሄሎ ደምሴ፣ የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዙ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? አረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቺ የምቀነው ውጣ በይው። ልክስ አሁን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቅኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ ደንበኛችን፣ ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ተናገር። የት ነው የቀበርካቸው ሰዎችን? ስንቴ ነው ምነግርህ? እኔ ሰው አልገደልኩም። ብትናገር ይሻላል። ከዛ ውጭ መከራ ይበዛል። ከዚህ በላይ ምን ታደርገኝ? ሽማግሌ አባቴን ከቤት አስቀምጠ እኔን ከዚህ ያመጣ አሰርክኝ። ሰዎቹን የቀበርህበትን ካልተናገር ገና ከዚህ በላይ ይጠብቃል። እሺ ወሬ ነው እንጂ ብነግረ ራሱ አታገኛችሁ። ትንሽ ፍንጭ እንኳን ከሰጠኸኝ እመነኝ አገኛቸዋለሁ። እሺ እንዲያ ከሆነ ከአባቴ ማሳ ውስጥ ነው የቀበርኳቸው። የትኛው መሬታችሁ ላይ? እሱን ከነገርኩ ይበቃል። ትንሽ ፍንጭ ነው የምፈልገው አይደል ያልከው? ኮንስታብል፣ መሬቱን የሚያርስልን ትራክርና ሰዎችን የሚወጣልን ኤክስካቫተር ፈልጉ እና መሬቱ የት እንደሆነ መረጃ አሰባስቡ በፍጥነት። አንተ ውሸታም! የአባትህን መሬት እኮ ሁሉንም ማረስ ነው፣ ግን አንድ ማስከሬን አላገኘንም። ቆይ እያተለልክን ነው ማለት ነው? አይደለም። እናማ እኔም ባልሰራሁት ባላደረኩት ወንጀል ነው ከሳችሁ ያሰራችሁ። እና አባቴ ሽማግሌ ነው፣ እኔ ነኝ አርሼ የማበል። ስለዚህ እኔን እናንተ ስታስሩኝ የግድ የኔን ስራ እናንተ መስራት ነበረባችሁ ማለት ነው። ማለትማ መሬቱ ላይ የሞተ ሰው የተቀበረ አስከሬንም የለም። መሬቱን እንድታርሱት ስል ያፈጠርኩት ዘዴ ነው። አሁን በደንብ አርሳችሁታል። ቀስ እያለ ሰው የለመነም ቢሆን አባቴ ይዘራዋል እንግዲህ። እና የአባትህን መሬት ለማሳረስ ነው ከዛኔ የቀበርኳቸው ብለህ ገጠር ለገጠር ታንጓልለን ይዋልከው? በትክክል። እናንተ እንደሆነ መስማት የምትፈልጓትን ብቻ ነው መስማት የምትፈልጉት እንጂ እውነት ማወቅ አትፈልጉ። ቆይ ምን የሚሉት ነው እንዲህ ሰው ማወናበድ? ቴክኖሎጂያ ብዙ ነገር አለ። ሄሎ ወየ ልጄ እንዴት ናችሁ? ወየ ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነው አዲሱ ጎጆ? አለን ጥሩ ነው። ጎሽ ጥሩ ነው። ሌላ ምን እላለሁ? መቼስ አንዴ ፈርዶብኝ። ምን አልከኝ ልጄ? አረ አሪፍ ነው ያልኩት። አሪፍ ነው፣ ድንቅ ነው፣ በጣም ድንቅ ነው። አዎ እንግዲህ ጥሩ ልጅ ነው የሰጠን። እንግዲህ ከመልክ መልክ፣ ከጸባይ ጸባይ። አዎ አረ በስመ አብ ምጋርም ልጅ። አዎ ድንቅ ነች እሷ። እንዴ ሞያስ ብትል ማትችለው ነገር የለ። እውነት ነው በጣም ባለ ኧረ ሞያ አይደለ? ሽንኩርት እኮ አትከትፍም ማዘር። እሺ አራት ከትፍም እሷ እንዳለው ላጥ አድርጋ ዱብ ነው። መክተት ምናምን የለም። አረ ድንቅ ነች ልጅቷ፣ ድንቅ ነች። ዘይትስ አቤት ቁጠባ። በጣም የተባረከች ልጅ። ይሄ በውሃ ቦታ አለ አይደለ? ዘይት ነው የምትሞላው እሷ እስከ ብረት ድስቱ ጫፍ። በጣም ቆጣቢ ልጅ። እውነት አገኘሃት? እቺ ልጅ አገኘሃት? እንትን ማዘር ወይዬ ምንም ገዝተውላት አያውቁም እንዴ? ምን አልከኝ? አይ ስታሳድጓት ምንም አገዙላትም እንዴ ቤት? አራቅ ብጬ ነው ያሳደግኳት እኔ። ያየችው ሙሉ ግዛልኝ ነው። ሕፃን ሆነችብኝ። ሙሉ ግዛልኝ፣ ይሄ ቀይ ግዛልኝ። ምን ሆና ነው? አረ ተቃጠልኩ እኔ። ምን አረ እንደዚህ አይነት ሰው አልነበረችም እሷ። አረ ቀሉን ተውትና አሁን መጥተው ይረከቡኝ። ሌላ ነገር ሳይፈጠር በክብር መጥተው ይረከቡኝ።